ጥሩ ሲቪ ይዞ መገኘት በገበያው ጥሩ ተወዳዳሪ ያደርገናል። ጥሩ ሲቪ የስራ በር ከፋች ነው። በተቃራኒው ከሆነ ግን ዘጊ ይሆናል ማለት ነው። ምክንያቱም ሲቪ የእናንተ የግላችሁ ማስታወቂያ ነው። እኛ ሲቪያችን ራሳችንን የምንገልጽበት፣ ራሳችንን ለቀጣሪው ድርጅት የምናስተዋውቅበት ስለሆነ ጥሩ በር ከፋቻችን እንደሆነ አድርገን ጥርት ያለ ፕሮፌሽናል የሆነ ስኪል የሆነ አቺቭመንታችንና አኮምፕሊሽመንታችንን ያካተተ ሲቪ ልናዘጋጅ ይገባል ማለት ነው። ሰላም፣ አብርሃም ነኝ። ቪዲዮውን ስትመለከቱ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትዘንጉ። መልካም። ለምሳሌ ጥሩ ሲቪ የምንለው ምንን ይዞ ምን ሊያካትት ይችላል? ፐርሰናል ፕሮፋይላችን ለምሳሌ የኔ ፐርሰናል ብዙ ሲቪዎችን ስትመለከቷቸው እስከ 8 እስከ 9 የሚሆኑ ዝርዝሮችን ይዘው አካተው ልታዩዋቸው ትችላላችሁ። ነገር ግን ያ ሁሉ መሆን የለበትም እያልኩኝ አይደለም። ነገር ግን አንድ ነገር ኮንሲደር እንድታደርጉ ነው ይህንን ቪዲዮ እንድሰራ ያስገደደኝ። ምንድነው ሲቪ እንዴት ይዘጋጃል ለሚለው ብዙ አይነት ሰዎች ጥሩ ስራዎችን ሰርተዋል። ያንን ልታዘጋጁ ትችላላችሁ። ስትራክቸሩን በተመለከተ፣ ፒክቸሩን በተመለከተ፣ ከለሩን በተመለከተ እሱን ልታደርጉ ትችላላችሁ። ነገር ግን እኔ እዚህ ጋር ላመለክታችሁ የፈለኩት ጥሩ የሆነ ሲቪ እንዴት ይገለጻል። ብዙ ጊዜ ሲቪያችን የታጨቀ አይነት ነገር ብዙ ነገሮችን ያካተተ የሆነ ነገር መሆን የለበትም። ቀጣሪዎቻችን እኛ ሲቪ ላይ ሊቆዩ የሚችሉት ከ6 ሴኮንድ በላይ አይቆዩም። ከ6 ሴኮንድ በላይ። ስለዚህ ቀጥታ ይሄ ሰው ለእኔ ምን ያደርግልኛል፣ ከዚህ ሰው እኔ ምንድን ነው የምፈልገው ብሎ ነው ቀጣሪያችን ያንን ሲቪ የሚመለከተው። የቱ ጋር እንደሚሄድ የትኛዋ ኦፕሽናል ላይ እንደሚሄድ ትኩረት ማድረግ አለባችሁ። ቀድማችሁ መብለጥ አለባችሁ። ፊት ለፊቱን ገጥግጣችሁ እስከ 2ኛ ገጽ ድረስ እስከ 3 እስከ 4ኛ ገጽ ድረስ የሚሄድ ከሆነ ይሄ ሲቪ ሳይሆን ካሪኩለም ቪቴ ሳይሆን ይሄ የህይወት ታሪክ ይሆናል ማለት ነው። ያ እንዳይሆን ሲቪያችን እንዴት ጥሩ የሆነ ሲቪ ልናስቀምጥ እንችላለን? በመጀመሪያው የገጹ አጋማሽ ላይ ስለ እናንተ የስራ አቺቭመንት፣ ስለ እናንተ የስራ ችሎታ፣ ስለ ፐርሰናል ፕሮፋይላችሁ እነኚህ ሊይዙ ይችላሉ። ዘአዘርስ አር ኦፕሽናል ኮንታክቶች ሊሆኑ ይችላሉ፣ ላንጉጅ ስኪሎቻችን፣ ሌሎቹ ልታስቀምጧቸው ትችላላችሁ። ከዛ ቀጥላችሁ ሲቪ ለማዘጋጀት የስትራክቸር ስራውን በቪዲዮ እንዳልኳችሁ ልታው ትችላላችሁ። ሌላ እኔም እንደተጨማሪ እንዲሆንላችሁ ካንቫ ላይ በምን አይነት መልኩ ሲቪ እየተዘጋጀ ወይም ደግሞ እንዴት እናንተ በዛ ልክ እንደምታቀርቡ ላሳያችሁ ወዳለሁ። መልካም፣ ወደ ካንቫ እንሂድ። እንደምትመለከቱት ይህ ከካንቫ አፕሊኬሽን ላይ ከፍተን ያመጣነው ነው። በቀላሉ ካንቫ ይሄ ካንቫ አፕ ፕሪፌሱ ነው። ሰርች አድርገን እዚህ ጋር ሲቪ ብለን ሰርች ብናደርግ ልክ የዚህ አይነት ሲቪዎችን ያመጣልናል። በጣም ደስ የሚሉና የተመረጡ ወይም ደግሞ አንዳንዶቹ የተጋነኑ የሚመስሉ ከለርፉል የሚመስሉ አይነትም አሉባቸው። ነገር ግን መርጣችሁ ፍሪ የሚወርዱ አሉ፣ በክፍያ የሚጠይቁ አሉ። በተለይ እንደዚህ አይነት ያሉባቸው ክፍያ የሚጠይቁ አይነት ነገር ናቸው። ክፍያ ይጠይቃሉ። እንደዚህ ያለባቸው ክፍያ ይጠይቃሉ። ነገር ግን ነፃ የሆኑ እዚህ ውስጥ አሁን እነኚህ ነፃ ናቸው። ለእናንተ አሁን ዛሬ ማስረዳት የተፈለገው ምንድን ነው፣ ሲቪ ምንድን ነው ማካተት ያለበትን አንድ ሰው በሲቪውን ሲሰራ ወይም ደግሞ የእናንተ የግል ማስታወቂያችሁ እስከሆነ ድረስ ይህንን ሲቪ ስትሰሩ በተለይ the half preface of your page የገጹ የመጀመሪያ ከግማሽ በላይ ያለው የገጹ ግማሽ በላይ ያለው ላይ ልታካትቷቸው የሚገቡት ምን አይነት ነገሮች መሆን አለባቸው የሚለውን ግምት ውስጥ አስገብታችሁ እንድትመዘግቡ ነው እኔ የፈለኩት። ለምሳሌ እዚህ ጋር ልንመለከት እንችላለን። አሁን ይሄ ሲቪ ነው። ይህ እንግዲህ ኦልደስት ብለን ድሮ ከምናደርገው አይነት ነገር ሊሆን ይችላል። ሲቪያችን ከጉድ
ሲቪ ወደ ባድ ሲቪ አይነት ነገር ሽፍት እንዳያደርግ መጠንቀቅ አለብን። ያን ለማድረግ ምንድነው ያለብን? በአንድ ገጽ መጠናቀቅ መቻል አለበት። ኢትስ ቦሪንግ የሆነና 3-4 ገጽ ከ2 እና 3-4 በላይ ሲሄድ ሂስትሪ ነው የሚለው የህይወት ታሪክ መስሎ ቁጭ እንዳይል እዛ ላይ ጥንቃቄ ማድረግ አለብን። የዚህ አይነት እንዳይሆኑ ለምሳሌ እዚህ ጋር ብንመጣ ይህንን ብንመለከት እዚህ ጋር ያለ አለ ከዚህ ከግማሽ በላይ እዚህ ጋር ፕሮፋይል ኮንታክት ስኪል ምናምን እዚህ ጋር ስትመለከቱ ቀጣሪዎቻችን ብዙ ጊዜ እኛን የሚመለከቱት ምንድነው? ወርክ ኤክስፒሪየንስ ነው። እዚህ ሀፍ አካባቢ ነው። ሲቪያችን ላይ ቀጣሪዎች 6 ደቂቃ 6 ሴኮንድ ያክል ነው የሚፈጁት። 6 ሴኮንድ ያክል ነው። ለምን? ቀጣሪው ኤክስፔክት የሚያደርገው ወይም ደግሞ ቀጣሪውን አይን ሊስበው የሚችለው ሌላ የትም አይደለም። ኤዲክሽን ባክግራውንድ እና የእናንተ አቺቭመንት ነው። ወርክ ኤክስፒሪየንስ አቺቭመንታችሁና ወርክ ኤክስፒሪየንሳችሁ ነው። እዛ ጋር የስራ ልምዱ ምን ያክል ነው? አቺቭመንቱ የሰውየው አቺቭመንት አይነት አቺቭመንት ሌላውን ሁሉ ጽፋችሁ አቺቭመንት የማይካተትበት ለምንድን ነው? ስለዚህ ከ7 እና ከ8 ከ9 በላይ 8 7 8 9 አይነት ያክል መገለጫዎች አሉ። ፕሮፋይል፣ ወርክ ኤክስፒሪየንስ፣ ኤዱኬሽን፣ ላንጉዌጅ፣ ስኪል እዚህ ጋር እንኳን ወደ 6 የሚሆኑ ይታያሉ። ሶ እነኚህን ከ6 ባላነሱ ከ9 ያልበለጡ መግለጫዎች አሉ። እዛ ላይ ሜን ኮንቴንቶቹ ይዘት አለው ሲቪ። ሶ ስለዚህ እንደዚህ ከሆነ የናንተ የመጀመሪያው ገጽ ላይ የናንተን አቺቭመንት የናንተን ይዘት የናንተን የስራ ብቃት የሚገልጸው ለምሳሌ ሪዋርድ ሊሆን ይችላል፣ ሽልማት ሊሆን ይችላል። ያሏችሁን ነገሮች ለምንድን ነው የማታስቀምጡት እዛ ላይ? ያንን በማስቀመጥ ቀጣሪዎቻችሁን ይዘት ልትስቡ ትችላላችሁ ማለት ነው።